በሌሎች ተጠባቂ የአውሮፓ ቻምፒየንስ ሊግ ስድስተኛ ዙር ጨዋታዎች ውጤት ስንመለከት ደግሞ የኢንዞ ማሬስካው ቼልሲ ለአራተኛ ተከታታይ ጨዋታ ድል ሳይቀናው ቀርቷል። ቤርጋሞ ድረስ ተጉዞ አታላንታን እየገጠመው የኢንዞ ማሬስካው ቼልሲ 1-0 ከመምራት ነው የ2-1 ሽንፈት እየገጠመው። በዚህ ጨዋታ ላይ ፔድሮ የቼልሲን ጎል በማስቆጠር ቀዳሚ ማድረግ ችሎ ነበረ፣ ጃው ፔድሮ ማለት ነው። ከዛ በኋላ አታላንታዎች በስካማካ እንዲሁም ደግሞ በዴክትሌር ጎል አማካኝነት 2-1 ጨዋታው ማሸነፍ ችሏል። እውነቱን ለመናገር አታላንታዎች ውጤቱ ይገባቸዋል። በጣም አስደናቂ ፐርፎርማንስ ነበራቸው። ከሁለተኛው አጋማሽ በኋላ ደግሞ በግልጽ በሚታይ መልኩ የተሻለው ቡድን ነበሩ። ሲመራ የማይሞቀው የማይበርደውን ቡድን የሃንስ ፍሊኩ ባርሴሎና በሜዳው አይንትራክት ፍራንክፈርትን አስተናግዶ 2-1 ድል ማድረግ ችሏል። በዚህ ጨዋታ ላይ ፍራንክፈርቶች በኑፍ ጎል አማካኝነት ቀዳሚ መሆን ችሎ ነበረ። ነገር ግን ከሁለተኛው አጋማሽ በኋላ በጣም ተሻሽለው ወደ ሜዳ የመጡት የሃንስ ፍሊኩ ባርሴሎናዎች ዩለስ ኩንዴ ከተተለው ባስቆጠራቸው ጎሎች አማካኝነት 2-1 አይንትራክት ፍራንክፈርትን መርታት ችሏል። ከዚህ በተጨማሪም በሌሎች ጨዋታዎች ኦሎምፒያኮስ ካይራት አልማቲን 1-0 ማሸነፍ የቻለ ሲሆን ባየር ሙኒክ ስፖርቲንግ ሊዝበን 3-1 ማሸነፍ ችሏል። እንዲሁም አትሌቲኮ ማድሪድ ፒኤስቪን 3-2 ማሸነፍ ችሏል። ቶተንሃም ስፐር ስላቪያ ፕራን 3-0 ማሸነፍ የቻለ ሲሆን ኦሎምፒክ ደ ማርሴይ ደግሞ ዩኒየን ሴንት ግሎሲን 3-2 ማሸነፍ ችሏል። እንዲሁም ሞናኮ ጋላታሳራይን 1-0 በሆነ ጠባብ ውጤት ማሸነፍ ችሏል። ለማንኛውም ስለ ስድስተኛ ዙር የአውሮፓ ቻምፒየንስ ሊግ ጨዋታዎች ውጤት ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አካፍሉኝ። የፕላስ ምልክቱን በመጫን ፈጣን አዲስ ሲሆኑ ኮክራሲ መረጃዎችን ማግኘት ትችላላችሁ።